ለመጣው ጠላት አብሬ ከሀገሬ ከአማራው ፋኖ ጋራ የተፈጠረው ችግር አብረን ለመጋፈጥ አስባለሁ። በጣም ጥሩ። እስኪ ስለ ብልጽግና ሐሳብ ካለ ብልጽግና ምንድነው የሚላችሁ እናንተ? ያው ብልጽግና ሚለና እኛ ብዙም ስብሰባ ገብተን አናውቅም፣ ተሰብስበን አናውቅም። የትም አዳራሽ ወይም ደግሞ ከየትኛው ክልል ወይም ከየትኛው ወረዳ ሄደን ተሰብስበን አናውቅም። ከቀበሌ ነው ጥርቅም ነው የወጣነ። ከቀበሌ ግን የሚያስተላልፉት ፋኖ የሚባል የምናውቀው እኛ አሁን በዚህ ነው ያለነው። በአርማጭሆ እንዲሁ አሁን ተማርከን በመጣንበት ቦታ በዚህ አርማጭሆ ተማርከን በመጣንበት ቦታ ብቻ ነው ፋኖ እንደዚህ አይነት ያየነ እንጂ ከኛ ሀገር የምናየው ወይም አንድ 3-4 ናቸው ወይም ተለያ ለብሰው ወይም ብለው በፋኖ ስም ደግሰው 2-3 ነው መኪና የሚያገጡ የሚሉ እነዛ ናቸው የመሰለን እንይዛለን የሚል ሀሳብ ነው የነበረን እንጂ እንደዚህ አይነት ትምህርት ብዙም እንኳን ማንኛውም አዳራሽ ሄደን ፖለቲካ ስላልተማርን ብዙም የምናውቀው ነገር የለም። ስንሰማ ግን ወይ ማጥቂያው ወይ መጣጥ ተንም እነዛለው ወሻረልን ለነሱ አንሰዳቸውም ምናምን ሽርከኛ ናቸው ከትግሬ ጋና ገና ሊያጠፉን ነው ለኛ ብረታችን ወሮውና ምናምን እንደዛ እንሰማለን። ግን ማንኛውም አመራር ወይም እንትን ሰብስቦ ወይ አይነት ትምህርት የሰጠነ ነገር የለም። በጣም ጥሩ። ቀደም ዳራ ጊዮርጊስ አካባቢ ደካባ እንደተማረካችሁ ነበርና ውጊያው ማዛ እንደነበረ እየነገርከን ነበር። ውጊያ ያደረጋችሁ ከማን ጋር ነበር? ውጊያ ያደረግና ማን ነው የማረካችሁ? ያው ውጊያ ያደረግነው ከወንድሞቻችን ጋራ የአማራ ፋኖ በጎንደር አንድነት በዋዋ ጎይ መልኬ ክፍለ ጦር በዋክሽም ብርጌድ በመሪ አርበኛው አንተነህ ጎይ ጋራ ነው ይሄ አይነት ግጭት ያስነሳ ነው። ኦኬ። ስለዚህ በእነሱ ነው የተማረካችሁ? በእነሱ ነው የተማረክነው። በጣም ጥሩ። እስኪ ጠቅለል ባለ ሁኔታ ስለ ፋኖ ማያይዘህ ይሄ ምንድነው ስለ ብልጽግና ኃይል እስኪ አስተያየት ጠቅላላ ማለት ነው። ስለ አማራ ፋኖ ስለ ብልጽግና ኃይልና በብልጽግና ውስጥ ስላለው ኃይል አባላት ምን ማድረግ እንዳለባቸው ለወደፊት የምታስተምራቸው ነገር ካለ እዚህ ተነሳ። ያው እሱ እንግዲህ እኛም ራሳችንም በብልጽግና ነው የቆየ ነው። እስካሁን በብልጽግና ነው የነበርነው። አሁን ግን ጀምሮ ከዛሬ ጀምሮ ቀርቶ ለኛ ሌላው ለማስተምረው ብልጽግና የሚለው ከላይ ብልጽግና የሚለውን እንዲቀር ነው እኔ የማስበው። ምክንያቱም እያባላን እያፋጀነ ስለሆነ ድረስ አንድነት ነው ወራንዱን ቢሆን